ሁላችንም ኢምፓየር መገንባት እንፈልጋለን። 12ኛ ፎቅ ላይ ውብ የተንጣለለ ቢሮ፣ ተመሳሳይ የካምፓኒ ልብስ የለበሱ ሰራተኞች እና ሊንክድኢን ላይ ፋውንደር ኤንድ ሲኦ የሚል ግዙፍ ማዕረግ የመጻፍ ህልም አለን። ነገር ግን ከዚህ ስኬት በፊት ያለውን ከባድ ውጣ ውረድ መጋፈጥ የሚፈልግ ስንት ሰው አለ? ዛሬ በአዲስ አበባ እና በተለያዩ ከተሞች እያየን ያለነው እውነታ ግን ሌላ ነው። ሰዎች ገና ቋሚ ደንበኛ ለሌለው ኩባንያ ሎጎ በመንደፍ ጊዜያቸውን ያባክናሉ። ገና የመጀመሪያውን ሳንቲም ላላመነጨ ስራ ውድ ቢሮ ይከራያሉ። ለአንድም እውነተኛ ሰው ላልቀረበ ሀሳብ የንግድ ስም ያወጣሉ። ወዳጄ፣ ይህ ሁሉ ድካም ኢምፓየር መገንባት አይደለም። ይህ ለፊልም የሚሆን የካርቶን ስክሪን መገንባት ነው። በዛሬው ቪዲዮ እውነተኛ ቢዝነስ እንዴት እንደሚጀመር፣ ገበያው ለምን እንደሚከፍል እና የመጀመሪያው እውነተኛ ግብይት ወይም ትራንዛክሽን እንዴት ማድረግ እንደምትችል በዝርዝር በዚህ ቪዲዮ እናያለን። ይህ ሰንዱቅ የዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ብዙ ወጣቶች ስራ ፈጠራ ውስጥ ሲገቡ የሚሰሩት ትልቁ ስህተት ውጫዊ ገጽታ ላይ ማተኮር ነው። ሎጎ መስራት ቀላል ነው። የሊንክድኢን ፕሮፋይል ሲኦ ብሎ መጻፍ 10 ሰከንድ አይወስድም። ድረገጽ ወይም የፈጠራ ሀሳብ በውሸት ማጋነን ይቻላል። ነገር ግን የቱንም ያህል ውብ ድረገጽ ቢኖር፣ የቱንም ያህል ውድ ቢሮ ብትከራይ፣ ገንዘብ ከፍሎ ውጤት እየጠበቀ ላለ ደንበኛ እውነተኛ ውጤት ማስረከብ እስካልቻልክ ድረስ ውጤቱ ዜሮ ነው። እውነተኛ ኢምፓየር የሚጀመረው ከቢሮ አወቃቀር ወይም ከቢዝነስ ካርዶ አይደለም። ገበያው የሚከፍለው ለቢዝነስ ፕላን፣ ለፈለከው ውብ ራዕይ ወይም ጭንቅላት ውስጥ ላለው ትልቅ ህልም አይደለም። ገበያው የሚከፍለው እውነተኛ ችግር ላለበት ሰው መፍትሄ ሰጥተህ ውጤት ስታስረክብ ብቻ ነው። ታዲያ እውነተኛ ቢዝነስ ከየት ይጀመራል? መልሱ አጭር ነው። ከአንድ ክህሎት የንግድ ብቸኛውና እውነተኛ መሰረት ነው። ሌላው ነገር ሁሉ በውሸት ሊገነባ ይችላል። ክህሎት ግን አይዋሽም። ዛሬ ትላልቅ ኩባንያዎች የሚያስተዳድሩ ሰዎች ታሪክ ብታዩ የተጀመረው በጣም ከአነስተኛ ቦታ ነው። ዛሬ ግዙፍ ሶፍትዌር ኤጀንሲ የሚያካሄደው ዌብ ዴቨሎፐር የጀመረው ለአንድ ሰው ቀላል ድረገጽ በመገንባት ነበር። 15 ብራንዶችን የሚያስተዳድረው የማህበራዊ ሚዲያ ኤክስፐርት የጀመረው ለአንድ ጓደኛው በነፃ ገጽ በማስተዳደር ነበር። ከፍተኛ ክፍያ የሚጠይቁ አማካሪ የጀመረው ከገንዘቡ ይልቅ ብቃቱን ማረጋገጥ ስለነበረበት የአንድን ሰው ችግር በነፃ በመፍታት ነበር። ቀመሩ በጣም ቀላል ነው። አንድ ክህሎት ማዳበር፣ እሱን የሚፈልግ አንድ ሰው ማግኘት፣ ከዛ ወደ ገንዘብ መቀየር። አሁን ጥያቄው እኔስ እንዴት ልጀምር የሚለው ነው። አሁኑኑ ትኩረትህን ከትልቁ ምስል አንስተህ ወደ መጀመሪያው ግብይት አምጣው። ደረጃ 1 ያለህን እውነተኛ ክህሎት ላይ ቪዲዮ ኤዲቲንግ ነው፣ ጽሁፍ መጻፍ ነው፣ ግራፊክ ዲዛይን ነው፣ ሰዎችን ማሰልጠን ነው። በደንብ የምትችለውን አንድ ነገር ብቻ ምረጥ። ደረጃ 2 ችግር ያለበትን ሰው ፈልግ። ቢሮ አትከራይ፣ ይልቁንስ ችግር ያለባቸውን ሰዎች ወይም ድርጅቶችን አናገር። ይህን ችግራችሁን እቀርፋለሁ ብለህ አምነው እንዲሞክሩ አድርግ።
ደረጃ 3 ከጠበቁት በላይ ውጤት አሳያቸው። የመጀመሪያውን ደንበኛ የገንዘብ ምንጭህ ብቻ አይደለም፣ የብቃት ማረጋገጫ ፕሩፍ ኦፍ ኮንሰፕት ነው። እሱን ካስደሰት ሁለተኛ ደንበኛ በራሱ ጊዜ ይመጣል። ደረጃ 4 ደግመህ ደጋግመህ ስራው። አንድ ክህሎት፣ አንድ ደንበኛ፣ አንድ ውጤት። ይህንን ደጋግመህ ስታደርገው ስርዓት ወይም ሲስተም ሲኖረው ያኔ በጊዜ ሂደት ታላቁ ኢምፓየር ራሱ ግልጽ ሆኖ ይወጣል። ስለዚህ ወዳጅ ዛሬ ራስህን ጠይቅ። የፊልም ሲን እየገነባህ ነው ወይስ እውነተኛ ቢዝነስ? በህሊናህ የተቀመጠውን ግዙፍ ራዕይ አትጣለው። ነገር ግን ዛሬ ሊያስጨንቅ የሚገባው ብቸኛው ነገር የመጀመሪያው ግብይት ነው። ሎጎውን ተወው፣ የቢሮውን ክራይ አቁመው፣ ሊንክድን ላይ የምትጽፈውን ማድረግ ለአፍታ እርሳው። ክህሎቱን ፈልግ፣ የሚፈልገውን ሰው አግኝ፣ ክፍያህን ተቀበል፣ ውጤት አስረክብ። ቢዝነስ ማለት ይህ ነው። ዛሬው መልእክታችን ይህንን ይመስል ነበር። ይህ ሀሳብ ህልማችሁን እንድታጠሩና ወደ እውነተኛ እርምጃ እንድትገቡ እንደሚረዳችሁ አልጠራጠርም። ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች ሼር በማድረግ እናንተስ በዚህ ሀሳብ ላይ ምን አስተያየት አላችሁ? የመጀመሪያውን ግብይታችሁን ለማድረግ ምን እቅድ አላችሁ? ኮሜንት ላይ አጋሩኝ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ